ሳትሆኑ ትዳር ጀመሩ። ኦኬ አፋ ቤት የማትወድ ወይም ቤት የምትወድ ሰው ትዳር አትጀምር። ውጪ የምትሆንክ ትዳር አትጀምር። ምን ከመለ ታፈርሰዋል። እመን ሴቱ ውጪ የሚል ሰው ትዳር መጀመር የለበትም። ጨርሶ ጥቅም የለው። ለምን ትዳር ይሰበስብ እንጂ ውጪ የምትወጣበት አይደለም። ስለዚህ ያ ነገር ቢሆን ጥሩ ነው። አንዳንዴ ግን አሁን ትልልቅ ጌሞች ምናምን ሲሆን መጀመሪያ ጠይቃት ሚስት አካል ናት። ለብቻ ዲሳይድ የምታደርገው ነገር የለም። ደውለ ይሄን ፕሮግራም አለ ነው ብለህ ብትጠይቃት የክብር ጉዳይ ሺስ ፈርስት ሌዲ አይደል? ፈርስት ሌዲ ናት። በምን ደውለ ቤብ የምናደርገው ነገር አለ ፕሮግራም አለ ከሌለን ግን እንደዚህ አስቤ ነበር ስትላት የለንም በቃ ሀፈን ትላለች። ራሷ ነው አርገው ስትመጣ ነው ችግሩና ባበሻ ደግሞ እቺ ጓ ነገር አለችን አይደለ? እሷን ትዳር ውስጥ ይዘናት እንገባለን። እቺ ጓ ለትዳር አትጠቅምም፣ ትዳርን ታፈርሳለች። ጓን ትተህ ሚስትን አቅብረ አንቀባረህ ስታረግ ነገሮች ይስተካከላሉ ባይነኝና ለሌሎቻችሁ የምነግረው ምንድነው በፕሮግራም ሲሆን እንዴ አሁን እኮ ፀጉሬን ልትሰራ ነው የሚሄደው ብላ ሚስት ስትመጣ እኮ አታስታውሰው። ጥፍሬን ልትሰራ ሚስት ሳትነግር የምትሄደው ነገር የለም። ላሊበላ ናት ሚስት የማን ነው? ሽውልታ ፀጉሬን ልትሰራ ልሄድ ነው ትላለች። ሻፕ ላረግ ልብስ ልገዛ ልሄድ ነው ትላለች። ምንም ይቀራት ፀጉሬን ልትሰራ ልሄድ ነው ምን ልትሰራ ልሄድ ነው ብላ ነው የምትሄደው። ስትመለስ መልስ የለም። እንዴት ነው እንደ ወንድ ልጅ የማታስበው? እንደ ወንድ ልጅ የማታስበው ለምንድን ነው? ሚስት ፀጉር ተሰርታ እኔ ካለችኝ ስትመጣ ፀጉሯን ነው እስቲ ፀጉራሽ ብያይቄ ከገብቷል እንትን እላለሁ። አራዳ ነኝ። ልትሰራ ከሄድ ነው የመጀመሪያ መጣ እጇን የምታሳየኝ እሷ ናት። ምክንያቱም አውቃለሁ እንደምትሄድ ግራቸሪም ወይም ልብስም ስትሄድ ኤኒቴን ጠይቃል። ገባ በቀላሉ የምታገኘውን ደስታ ራስ ኢግኖር በማድረግ እንዴ የነ አርሰናልን የነ ማንቸስተር ምናምን እኮ ከነ ማሊያ ቁጥራቸው ከየት እንደቀየሩ ስንት ዓመተ ምህረት እንደተጫወቱ ስንት ጎል እንዳገቡ የምታቅ ሰውዬ የሚስትህን ግን የልጆችን ታሪክ ግን አታውቅም። You're not a father. I'm sorry. You are not. አይደለ። ስለዚህ ሞር ኢንቮልቭ ማድረግ በቤተሰብ ላይ ያስፈልጋል ባይ ነኝ። ፈኑም ቢኖር የቤተሰብ የልጆች የሚስት ጉዳይ ላይ አብሶሉትሊ ፎከስ ማድረግ ያስፈልጋል ባይ ነኝ። ሌላ ሰው ጣልቃ ትዳር ላይ ባታስገቡ። ሌላው ደግሞ ትልቅ ምክሬ ነው። ትዳር ያላችሁ ሰዎች ሌላ ትዳር ያማረ የሚመስላችሁ እያየን ነው። ሶሻል ሚዲያ ላይ ፍቅሬ ማሬ ኬኬ ምናምን ሲባባሉ የነበሩት ጉዳቸውን እየዘረገፉ እያየን ነው በየጊዜው። ውሸት ነው። እንትና እኮ በጣም ይወድሻል፣ እንትና በጣም እኮ አፍቃሪ ነው ምናምን ያላችኋቸው ሰዎች በሙሉ ሳክስ ጉድሽን ላውጣው እየተባባሉ እዚህ ላይ ሲላላሱ እኛ መደበሪያ አድርገናቸዋል። ስለዚህ ትዳር ፕራይቬት እንጂ ፐብሊክ ላይ የሚወጣ ነገር አይደለምና ይገረብ ኬርፉል ለማለት ፈልጌ ነው። በዚህ አጋጣሚ እኔ ብዙ ጊዜ ነው የምናገረው፣ በትዳር ያላችሁ ሰዎች አላችሁ አንዳንድ ቁጥር ጻፉ። እኔ በጣም ለእናንተ ልዩ አክብሮት አለኝ። እናንተን ሚስጥሩን ማካፈል አለባችሁ። ቀላል አይደለም። ቅድም እንዳልኩት ሰው መንገድ ላይ ብቻውን የተራመደ እያወራ በሚሄድበት ሰዓት ላይ በጥንድ ሆናችሁ በተለይ የረጅም ዓመት የቆያችሁ ሰዎች በጣም ትደነቃላችሁ። ቁም ነገር በጣም ትልቅ ብቻውን ያበደ ሰው በሞላበት ብቻውን እንኳን የራሱ ባህሪ የከበደው ሰው ባለበት ዓለም ላይ ሁለት ሆናችሁ የተቻችላችሁ ያላችሁ ሰዎች በጣም 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 ትልቅ አክብሮት አለኝ ለማለት ያህል ነው። ከዛ ባሻገር ደግሞ ሳታገቡ ትዳርን አስፈሪ ያርጋችሁ ምስሉ ሰዎች አንዳንዱ አሁን ትዳር ማለት ይላል። ትዳር ማለት ከጠላት ጋር እልም ያለ ጦር ሜዳ ውስጥ ከጠላት ጋር አንሶላ የምትጋፈፍበት ጦር ሜዳ ነው ይላል። እግዚአብሔር ይገስጽ። ሳታገባ ሳታይ እንዲህ የምታስፈራሩ ሰዎች በጣም መጠንቀቅ አለባችሁና ምክር የምትጠይቁ ሰዎች ካላችሁ ቁም ነገር አንዳንዶቻችሁ ምክር የምትጠይቁት ምንም የማይመለከተው ሰው ነው። በነገር ታውቃለህ ልብ ብላል። ተናጋሪውም ደግሞ እኔ አላቅም አይልም። የኛ ብዙዎቹ እንደምታዩ ሳያገባ ምን ትዳር ምን እንደሆነ ሳያቅ ቁጭ ብሎ ካውንስል የሚሰጣል። አይሽ መሰለሽ አንተ ትዳር ማለት አንቺ ትበሽ አንተ ትበስ እያለ ነውና መጀመሪያ አንተ አገባ ኤክስፒሪየንሱን ያዘውና
በዚህ ጉዳይ መጠየቅ ያለባቸው ሰዎች ያገቡ ሰዎችን በጉዳዩ ላይ ያሉ ሰዎችን መሆን አለበት የሚል እምነት አለኝ። ይሄን ነው የጻፉልኝ ነው። እግዚአብሔር ይባርካቸው። 14 ዓመት በትዳር 25 ዓመት 20 ዓመት የሚሉኛል። ተባረኩ። ከሱ የተሻለ አይመጣም። ትረስት ሚ ከሷ የተሻለች አይመጣም። እንደፈለጋችሁ ብታደርጉ ኑሩልኝ። 20 ዓመት የተጋባችሁ ይለው 23 ዓመት 21 ዓመት ድንቅ ሰዎች ናችሁ። ትችላላችሁ። በቃ ባህሪ ለባህሪ ተግባብታችኋል። ይሄ መደነቅ ነው፣ መታደል ነው። ስለዚህ አሁንም ምለው ምንድነው ለባለ ትዳሮች ሚስቶቻችሁ ወንዶች እንዳልኳችሁ እሷ የሚያስደስታትን ነገር ታውቀዋለህ በዚህ ሰዓት ብዬ አስባለሁ። ሚስቴ ቦርሳ በጣም ነው የምትወደው ቦርሳ እና ሳታስበው ያመልጣትና ሜንሽን ታደርጋለች ስለምትወድ። ከመውደዷ ብዛት ሴቶች የሚወዱትን ነገር ደጋግመው ይናገራል። እሷን ጨልፍና ከማያዬ ጋር እንመካከርና ከልጄ ጋር እሷን ሸምተን እንመጣለን። ከዛ ዝም ብለህ ባላያ ዝም ብለሽ ይሁ ነገር እላታለሁ። ማበድ ነው ስራ ገባ። የሆነ ሴቶች የሚወዱትን ነገር ደጋግመው ይናገራል። አበባ ትወዳለች፣ ቦርሳ ነገር ትወዳለች። በቃ ስለዚህ ያመልጣትና ትናገራለች። ሽቶም ትወዳለች። እነዚህ 3 ነገሮች የሴቶች መገለጫ ነው መሰለኝ። ቦርሳ፣ ሽቶና አበባ በጣም ይወዳሉ። ሰው አመልጧት የምትወደውን አይነት ዲዛይን ምናምን ዝም ብላ ያመልጣቸዋል። ሴቶች ያወሩዋል። ያንን ካረክ ነፍሳቸውን አያውቁ። በትንሽ ነገር ባይዘወይ የሚደሰትም የሚከፋም እንደ ሴት ልጅ አታመጣም። ወንድ ብዙ እንወስዳለን ለመከፋት፣ ብዙ ነገር ያስፈልገናል። ሴት ልጅ በትንሹ ትደሰታለች፣ በትንሹ ደግሞ በቃ ሞራሏ እንክትክት የሚል ፍጡር ነው። ስለዚህ ምርጫ አንተ ነው። ሞራሏን መጠበቅ ወይ ጫማ ብዙ ግድ የላትም ሚስቴ። አይገርምም? አንዳንዶች ትወዳላችሁ ሚስቴ ብዙ ግድ አላት፣ ግን ሞር ፎከሷ ቦርሳ ላይ ነው። ፎር ሳም ሪዝም በጣም ብዙ ቦርሳ አላት እና መስበር ነው ሞራል ለመጠገን መድኃኒዓለም ይሁን። ከዛ በኋላ ሞራላን ነክተ የዳቦ ቤት ማሸጊያ ታፔላን የለጠፍከው ሞራሏን ንካ። በቃ ስሜቷ በሙሉ ዜሮ ነው የሚገባ። ወንድ ልጅ ሞራሉ ተነክቶ ራቁቷን ብትቀርብ ወዲያው ይረሳዋል። ወዲያው ነው የሚረሳው። አባቴ ወንድ ልጅ ተናደው ራሱ ቢሰጠው ደስ ይለዋል። ተናደው ተባልተው እምቢ አይል። የሴት ልጅ ግን ከስሜቷ ጋር አብሶሉትሊ ሞራሏ አብሮ ነው የሚሄደው። ስሜቷና ሞራል አንድ። ሞራሏ አንዳንዱ ወር 2 ወር የማታገግም ሴት አለች። በንግግሩ ወር 2 ወር አመት የሚፈጅባት አለች። እና ወንዶችን በተለይ የምትወዳት የምታፈቅራትን ሴት አስቀያሚ ንግግር እንዳትናገር ነው ወይ ነው። እኔ የማልደግፈው ነገር ያን ነው። ስለዚህ ትዳር አሪፍ ነው። በነገራችን ላይ ትዳር እውነቴን ነው የምልህ፣ አንተ ለእሷ እሷ ለአንተ ከተሳሰባችሁ ስ ቢዩቲፉል ሆም ባዲ ኮንግ። አንተ አሁን ብዙ ግርግር የምትወድ ሰው አይደለም። ለትዳር ትመቻለህ። ዩ አር ፐርፌክት። ለትዳር ትመች ሰው፣ ቤት የምትለ ብዙ ግርግር የምትወድ ሰው አይደለም። እንደዚህ አይነት ሰው የተረጋጋ ሰው በቃ ላይፍ የገባው ሰው ለትዳር ቅርብ ነህ። ለትዳር ቅርብ ያልሆኑት ስሜታዊ የሆኑ ወንዶች ለትዳር ቅርብ አይደለም። ስሜታዊ አሁን በሆነ ነገር አሁን ለምሳሌ አርሰናል በተሸነፈው ከሚስቱ የሚጣላ እብድ እኮ አለ። ማንቸስተር በተሸነፈው፣ ቼልሲ በተሸነፈው፣ ሊቨርፑል በተሸነፈው በቤት ሁሉም ይኮራረፋል። መጥ አር ዩ ኪዲንግ ሚ? ተጫዋቾቹ ይጨባበጣሉ፣ እሱ ቤት ያምሳል። ተጫዋቾቹ ተጨባብጠው እንትን ይላሉ፣ እሱ መጥቶ ቤት ውስጥ ጓ ይላል። እቃውን ላይ ሰብራል፣ ቤተሰብ አያናግርም ምናምን። ይሄ በርበሬ መታጠን ያለበት ሰው ነው። ይሄ የቤት አስቤዛ በቅጡ አሟላም። እንትና የሚባለውን ተጫዋች በ40 ሚሊዮን